መሐመድ ከማል ኑርዬ እባላለሁ። የቅርንጫፍ ጽሕፈት ቤት ኃላፊና ዋና የመንግስት ተጠሪ ነኝ። ሀላባ ዞንንና የለውጡን አመጣጥ ከሀላባ ዞን ስኬቶች አንጻር ስንመለከት አጋጣሚ ሆኖ ዞናዊ መዋቅር ብስራታችንና የለውጡ ማግስት ተቀራራቢ ነበርና ሀላባ ለብዙ ዓመታት የልማትና የመልካም አስተዳደር ጥያቄዎችን በቅርበት ለመፍታት እንዲያስችል በዞን የመዋቀር ጥያቄ ነበረው። ይህን በዞን የማዋቀርና የመደራጀት ጥያቄን እና ራስን በራስ የማስተዳደር መብትን ተጠቅሞ ህዝብን በቅርበት አገልግሎት ለመስጠት በሚያስችል መልኩ ፍቃድ ያገኝበትና በአዲስ መልክ ከልዩ ወረዳነት በዞን አደረጃጀት የተደራጀበት ያ ማለትም በአንድ ከተማ አስተዳደር እና በሶስት ወረዳዎች ተደራጅቶ በየመዋቅሩ በቅርበት ለህዝቡ አገልግሎት መስጠት መቻሉ አንዱ የለውጡ ትልቁ ስኬታችን ነው ማለት ይቻላል። ከዛ በመቀጠል አጠቃላይ የቀድሞ ስርዓት ያው አግላይ ከመሆኑም አንፃር የከፋፋይ አስተሳሰቦችን የሚያራምድም ከመሆኑም አንፃር እነዚህ እርሾች ያው የዚህ እርሾ እኛ ጋም በአመራር በአባላት ደረጃ እንደዚህ አይነት አመለካከቶችና አስተሳሰቦች ከለውጡ በፊት አልፎ አልፎ የሚታዩ ነገሮች ነበሩና ከለውጥ በኋላ ግን እነዚህን አስተሳሰቦችና አመለካከቶችን ለማረም በሚያስችል መልኩ ኖርማላይዝ የማድረግ ከነጠላ ትርክቶችን አግላይ የሆኑ ከፋፋይ የሆኑ ትርክቶችን ወደ ዳር በማድረግ ከውስጥም ከውጭም ያለው አመራሩና አባሉ በአንድነት ላይ የጋራ ብልጽግናን ለማረጋገጥ በሚያስችል መልኩ ሰብሰብ ብለን የዞኑን የመዋቀር እድሉንም ተጠቅመን በርካታና ሰፋፊ ስራዎችን እየሰራን እንገኛለን። ከነዚህም አንዱ እንደምታወቀው በለውጡ ማግስት በርካታ አካባቢዎች ላይ ግጭቶች፣ የንብረት ውድመቶች ነበሩ። በየአካባቢው የሰላም እጦት ነበርና ያው አንዱ የለውጡ የግፊትም አካል ከመሆኑ አንፃር ወደኛ ግን መለስ ብለን ስንመለከት ሀላባ ዞን ላይ ቀድሞኑ በሀላባ ሴራ በውቀቴ ስርዓት እነዚህ ግጭቶችን የመፍታት ያሉ ልዩነቶች እንኳን ካሉ በውይይትና በመነጋገር የመፍታት ልምድና ባህል ከመኖሩም አንፃር የተነሳ ሰላም ነበር ማለት ይቻላል። ይሄን አንጻራዊ ሰላም ለማጽናት ደግሞ በየጊዜው በተለይ የፓርቲያችንን መርህ የሆኑትን ወንድማማችነትንና የሂተማማችነትን እሴት አንድነትን የሚያጠናክሩ ስራዎች ላይ በየጊዜው ትኩረት ተደርጎ እየተሰራ ይገኛል። ከዚህም አንፃር እንደ ዞናችን ከሁሉም ልማትንና ሰላምን ነጣጥሎ ማየት አይቻልምና በተለይ ለሰላማችን ትኩረት አድርገን እየሰራን እንገኛለን። በተለይ ከተለያዩ ዞናችን ከተለያዩ መዋቅሮች ከተለያዩ ብሔሮች ጋር የሚተሳሰር እንደውም ከዞንና ከመዋቅር አልፎ እንደ ክልልም ከኦሮሚያ ክልል ጋር ጭምር የሚገናኝና በድንበር የሚገናኝ ዞን ከመሆኑም አንፃር ከዚህ በፊት ለግጭት መንስኤ የሆኑ የነበሩ ድንበር ተሻጋሪ ግጭቶችን ጭምር በጋራ ኮሚቴ አዋቅረን በውይይት የፈተን የውስጥ ሰላማችንም ደግሞ በውይይቶች በየጊዜው በአባሉ በአመራር ደረጃ አጀንዳ እያደረገን ከሁሉም ነገር በላይ ሰላም ይቀድማል፣ አንድነት ይቀድማል፣ ወንድማማችነትና እህትማማችነት ይቀድማል የሚሉ እሳቤዎችን ይዘን የሰራን እንገኛለን። ይሄን ስራ በመስራታችን በዚህ በርካታ የልማት ስራዎችን ደግሞ ጎን ለጎን እየሰራን የመጣንበት ሁኔታ አለ። ለዚህም ደግሞ ትልቁ አስተዋጽኦ እያደረገ ያለው በተለይ በሀገር አቀፍ ደረጃ በብልጽግና ፓርቲ ተዘጋጅቶ የሚሰጡ ስልጠናዎች፣ አቅም ግንባታ ስልጠናዎች ለአመራራችን እና ለአባላችን ትልቅ ስንቅ እየሆነ የመጣ ያለበት ሁኔታ አለ።
በተለይ ከ2016 2018 ላይ በተለይ በሀገር አቀፍ ደረጃ የተዘጋጁ ሁለቱ ስልጠናዎች ለኛ ለአመራር እና ለአባል ትልቅ ትርጉም አላቸው። ከሄዳ ወደ ምንዳ ስልጠና እንዲሁም ደግሞ በመደመር መንግስት ለዘርፎች ምርታ በሚሉ ሁለቱ ርዕሶች ላይ የተሰጡ ስልጠናዎች የአመራራችንን የአመለካከት ዝንፈትን የአመለካከት ዝንፈቶችን ያረመበት የመፈጸም አቅም እያደገ እንዲመጣ ያደረጉ ስልጠናዎች ለኛ ለአመራር እና ለአባል ትልቅ ትርጉም አላቸው። ከሄዳ ወደ ምንዳ ስልጠና እንዲሁም ደግሞ በመደመር መንግስት ለዘርፎች ምርታ በሚሉ ሁለቱ ርዕሶች ላይ የተሰጡ ስልጠናዎች የአመራራችንን የአመለካከት ዝንፈትን የአመለካከት ዝንፈቶችን ያረመበት የመፈጸም አቅም እያደገ እንዲመጣ ያደረገበት ይህ ብቻ ሳይሆን በአመራርና በአባላችን ዘንድ ደግሞ የአስተሳሰብና የተግባር አንድነቱ እንዲቀራረፍ ምቹ ሁኔታ ከመፍጠርም በላይ የራሳችንን የውስጥ አቅማችንን እንድንጠቀም ትልቅ እድል የፈጠረ ነው። በተለይ ከሄዳ ወደ ምንዳ ስልጠና ከወሰድን በኋላ ሀላባ ላይ በርካታ ስራዎችን በርካታ ያሉንን አቅሞችን ጭምር ማየት ያልቻልናቸውን እንድናይ እድል የሰጠን ስልጠና ነበር ማለት ይቻላል። ሀብት እንዴት እንደሚፈጠር ጸጋዎቻችንን እንዴት መጠቀም እንዳለብን ትልቅ አቅምና ጉልበት የሆነ ስልጠና ነው ማለት ይቻላል። ከዛ በኋላ ታስታውሱ ከሆነ ሀላባ ላይ በተለይ በግብርናው ዘርፍ አሁን ያለ መሬት ቀድሞም ነበረ። አሁን ያለው ሰው አርሶ አደር ቀድሞም ነበረ። የመጣው የሐሳብ ለውጥ የእሳቤ ለውጥ ያለንን ጸጋ እንዴት መጠቀም እንዳለብን በደንብ ያመላከቱ ስልጠናዎች ስለነበሩ ከነዚህ ስልጠናዎች ግብዓት በመውሰድ አርሶ አደራችን ከዝናብ ጥገኝነት እንዲወጣ በአመት 2-3 እንዲያመርት 2 እና 3 አርሶ አደሮች በቆዳ ገጠም እርሻ ሲሰሩ እንደ ሞዴል አድርገን ስናወራ የነበረው ከዛ ተሻግሮ በዚህ ሰዓት ግን በየመዋቅሩ ማለት ይቻላል አንደኛው ግብርናውን ለማዘመን በመካናይዜሽን እርሻ ስራ ከበሬ ተሻግሮ ወደ መካናይዜሽን እርሻ ስራ እንዲገባ በርካታ ስራዎችን ሰርተናል። ከባንኮች ጋር አርሶ አደሮችን በማስተሳሰር ትራክተር እንዲያገኙ አድርገናል። ያ ብቻ ሳይሆን አርሶ አደሩ በአሁኑ ሰዓት በራሱ አቅም መሬቱን አስይዞ ቀሪ ገንዘብ የከፈለ ትራክተር እያገኘ በዚህ ሰዓት በዞናችን በርካታ ትራክተሮች አሉ፣ የእርሻ ትራክተሮች። እነዚህ የእርሻ ትራክተሮችን በመጠቀም ደግሞ አርሶ አደሮቻችንን የኩታ ገጠም እርሻውን ጎን ለጎን አሁን በዚህ ሰዓት ማት ይቻላል በየመዋቅሩ አርሶ አደሮች ተደራጅተው ግብዓትን በጋራ በመጠቀም የእርሻ ስራውንም በጋራ በማረስ እንክብካቤውንም በጋራ በአደረጃጀቶች በህብረትና በቤተሰብ ተደራጅተው እየሰሩ ያሉበት ስራ በዚህ ትልቅ ምርታ እያስመዘገበ ያለበት ምርትና ምርታማነትን ከማረጋገጥ አልፎ የኢኮኖሚ ተጠቃሚነትን እያረጋገጠ ያለ ትልቅ ስራ ነውና ይህ ብቻ አይደለም። እንደ ክልልም እንደ ፌዴራልም በምሳሌነት የምትጠቀስ አንድ ቀበሌ አለች። ለምሳሌ ወይረድጆ ወረዳ ላይ ስንብታ ቀበሌ አንዱ የብልጽግና ትሩፋት ብለን የምንላት የእሳቤ ለውጥ ያመጣ ከእሳቤ ለውጥ የመጣ ስኬት ነው ብለን ጀስቲፋይ ማድረግ የሚያስችል ቀበሌ ነውና ስንብታ ቀበሌ ላይ ውሃ ከዚህ ፊት ጎርፍ የሚያርፍበት አርሶ አደሮች ነዋሪዎች ተፈናቅሎ ጎርፍ ሲመጣ ተፈናቅሎ ሌላ አካባቢ ወጥተው የሚኖሩበት በዘመድ አዝማዶቻቸው ቤት የሚኖሩበት ሁኔታ ነበርና ያንን ግን ቅድም ያልኳችሁ ስልጠና አመራሩ ከወሰደ በኋላ ይሄን ውሃ እንዴት ነው መጠቀም ያለብን፣ ይሄን ሀብት እንዴት ነው መጠቀም ያለብን በሚል በተለይ በጋ መስኖ ሀላባ ላይ ከዚህ በፊት አልተለመደም ማለት ይቻላል። በጋ መስኖ አሁን በዞናችን በስንብታ ቀበሌ ላይ የተጀመረው ስንብታ ቀበሌ ላይ ውሃ ከ8 እስከ 13 ሜትር ላይ ውሃ በቅርበት ተቆፍሮ ይወጣል። ያንን አቅም በመጠቀም ቢያንስ የሚገርማቸው አርሶ አደሮች በአመት 3 ያመርታሉ።
አንዳንድ ምንድነው በቆሎ ስንዴም ያመርታሉ። አልፎ ደግሞ አትክልት ደግሞ 2-3 ዙር የሚያመርቱበት ሁኔታ አለና ይሄ ደግሞ ከዛ ከአካባቢው አልፎ ከዞናችንም አልፎ የማዕከላዊ ኢትዮጵያን የኑሮ ውድነትን ለማረጋጋት ትልቅ አቅም እየሆነ ያለበት ሁኔታ አለ። ይሄን እድል በመጠቀም ወረዳውም ከዛ መነሻ ወስዶ በዚህ ሰዓት ሚቶ ድጆ ወንዝ ላይም እንደዚህ አጉራባች ቀበሌዎች ላይም አስፋፍቶ የሰራ ያለበት ሁኔታ አለ በጋ መስኖ ላይ። ያ ብቻ ሳይሆን በቅርቡ ያው በተለያየ ጊዜ ተሞክሮ የተወሰደ ያለው የአርቶ ፍል ውሃ ሙቅ ውሃን በመጠቀም ከዛ በፊት አርቶ ፍል ውሃን እኛ የምናውቀው ለመድኃኒትነት ለተለያዩ በሽታዎች ፈውስ እንደሆነ ነው የሚታወቀውና አሁን ግን አርቶ ፍል ውሃን አቀዝቅዘው ምርት ማምረት እንደሚቻል በተግባር ያረጋገጥንበት ነው። ይሄ ማለት ውሃው ነበር እኮ በፊትም ያው ነዋሪዎቻችን፣ አርሶ አደሮቻችን፣ ማህበረሰቦቻችን የሚጠቀሙት ለመድኃኒትነት ነበርና ግን ይሄን ውሃ ያው ሐሳብ መነሻ ስንሆን ሐሳብ የሚመጣውና ይሄም ከዕዳ ወደ ምንዳ ስልጠና ስንወስድ ያለንን አክሰስ ያለንን አቅም የውሃ የመሬት ያለንን አክሰስ ስናደርግ ካገኘነው አንዱ ምንዳችን ነው። ይሄን ውሃ ተጠቅመን በዚህ ሰዓት አርቶ ፍል ውሃ ዙሪያ ላይ አርሶ አደሮቻችን በአመቱ ከ2-3 እያመረቱ ያሉበት ሁኔታ አለ። በአጠቃላይ ሀላባ ዞን ላይ ከለውጡ በፊት እንደምታውቁት ካሉን ከ84 ቀበሌዎች ወደ 50 ቀበሌው የሴፍቲኔት ተጠቃሚ ነው ለ20 30 ዓመታት ማለት ነው። ይሄ ማለት ቀላል የሞራል ውድቀት አይደለም። አርሶ አደሮቻችን መሬቱ እያላቸው አቅሙ እያላቸው ጉልበቱ እያላቸው ተረጂ እንዲሆኑ የተደረገው የአስተሳሰብ ኋላ ቀርነት ውስጥ እንድንኖር የተደረገው ትልቅ ክራይሲስ ውስጥ እንድንገባ ያደረገን ስራ ነበርና ብልጽግና ፓርቲ ከዕዳ ወደ ምንዳ ስልጠና ለአርሶ አደሮቻችን ጭምር እስከታችን የወረደውና ስልጠና አርሶ አደሮቻችን ነቅተው ከተረጅነት እንዴት መውጣት እንዳለብን ያለንን ሀብት በአግባቡ ከተጠቀምን ያለንን መሬት በአግባቡ ከተጠቀምን ከስንፍና ወጥተን ጉልበታችንን መጠቀም ከቻለን ከኛ ምግብ ዋስትና ከማረጋገጥ ያለፈ ኢኮኖሚ ተጠቃሚነትን ማረጋገጥ እንችላለን የምን ነገር በእልህና በቁጭት ነው የገቡት። ባይዜ ሰነድ አዘጋጅተን ውይይት ስናደርግ በዛ ልክ ነው ወደ ተግባር የተገባውና አመለካከቱን መቀየር አስቡ። የ30 ምናምን ዓመት የቆየውን አመለካከት በ1-2 ዓመት ውስጥ ይሄን አመለካከት ቀይሮ በተግባር ማረጋገጥ ባይዜ በጣም ትልቅ ስራ ይፈልጋልና አርሶ አደሮቻችንን እልህ ውስጥ ያስገባ ቁጭት ውስጥ ያስገባ የፖለቲካ ጽርሰት ስራ ብለን ብንወስድ አንዱ እሱ ነው። ይሄን ስራ ከሰራን በኋላ አርሶ አደሮቻችን አሁን እንደምታውቁት ኦልሬዲ 50ም ቀበሌ ግራጁዌት አድርጎ ካሁን በኋላ የሚመጡ አጋር ድርጅቶች እንኳን ቢመጡ በሌሎች ነገሮች እንዲያግዙ በምግብ መታገዝ የለብንም፣ በስንዴ መታገዝ የለብንም፣ በመሰረተ ልማት እንዲያግዙን ኦፕን ነው። በትምህርት ቤት ይስሩልን፣ ሽንት ቤት ይስሩልን፣ ጤና ጣቢያ ይስሩልን፣ መንገድ ይስሩልን፣ ሌሎች ፕሮጀክቱ ማብራት፣ ሌሎች ሶላር ሲስተሞችን፣ ሌሎች ነገሮችን መሰረተ ልማት ላይ እንዲያግዙን አሁን ክፍት ነው። ከዛ ውጭ ግን ስንዴን እያሳዩ ሰው እንዳይሰራ ማድረግ ትልቅ የፖለቲካ ክራይሲስ ነውና ከዛ የመውጣት አቅምን የፈጠረ ስልጠና ነው ባይዜ ከዕዳ ወደ ምንዳ ስልጠና ማለት ነው። ስለዚህ በዚህ ሰዓት አብዛኛው ቀበሌዎች ግራጁዌት አድርገው እንደውም የምግብ ዋስትና ማረጋገጥ ብቻ ሳይሆን ቅድም እንዳልኩት በተለያዩ የልማት ስራዎች ጭምር የተሳተፉ ያሉበት ሁኔታ አለና በአጠቃላይ በኢኮኖሚ ዘርፍ ላይ በግብርናው ዘርፍ ቅድም እንዳልኳችሁ የምርትና ምርታማነት መጠን በዞናችን በከፍተኛ ሁኔታ እያደገ የመጣ ያለበት ሁኔታ አለ። ግብርናውን በማዘመናችን መካናይዝ በማድረጋችን የበጋ መስኖ ስራዎችን የሌሉ ስራዎችን በመጀመራችን ከጊዜ ወደ ጊዜ እያደገ የመጣ ያለበት ሁኔታ አለ። ይሄን ማስቀጠል ይጠበቅብናል። ከዛ ውጪ ብልጽግና ፓርቲ በዚህ መላበቀም አዳዲስ ኢኒሼቲቮችን እያመጣ በቤተሰብ ደረጃ ብልጽግና ማረጋገጥ አለብን፣ የምግብ ዋስትና ማረጋገጥ አለብን በሚል በተለይ ልማት ትሩፋት ላይ ትልቅ ዘመቻ ነው ያደረግነው። ከዕዳ ወደ ምንዳ ከራሳችን ከአመራር ጀምረን ማለት ነው። አመራር ቀድሞ አስተዳዳሪ በቤቱ እስከ 20 ዶሮ አስገብቶ ከዛ አስተባባሪዎች በአጠቃላይ በዛ ልክ ጀምረን
ሁሉም አመራር በራሱ ቤት እንዲጀምር የጓሮ አትክልት እንዲኖረው ፍራፍሬ እንዲኖረው። ለምንድን ነው ፍራፍሬ ከገበያ የሚገዛው? ለምንድን ነው አትክልት ከገበያ የሚገዛው? የሚል የግንዛቤ ስራዎችን ነው ሰርተን የገባነውና በዛ ልክ የከተማ ግብርና ላይም ከተማ ላይም ሁሉም ባለው አቅም ሁሉ አትክልት እንዲያፈራ፣ ዶሮ ቤቱ ላይ እንዲኖር፣ ፍራፍሬ ጓሮ ላይ እንዲኖር የማድረግ ስራዎችን በዘመቻ የሰራን ነው። ይህ ስራ ግን ቀጣይነት ሊኖረው የሚገባ ጅምር ስራዎች አሉ። በዚህ ጅምር ስራ ማበረታታች ውጤቶችን እያየን ያለንበት ሁኔታ አለ። ከዛ አልፎ አጠቃላይ ከኢኮኖሚ በዚህ ልክ ስንመለከት ኢኮኖሚያችንን ከግብርና የተሻገረ የክትመት ምጣኔያችንን በዛ ልክ እያደገ የመጣ ያለበት ሁኔታ አለ። የወጣቶች ስራ ዕድል ፈጠራም በቋሚ በርካታ የወጣቶች ስራ ዕድል እየፈጠርን ያለንበት ሁኔታ አለ። የገቢ አቅማችንን ደግሞ በጣም እያደገ ያለበት ሁኔታ አለ። ከዚህ በፊት ከለውጡ በፊት እስከ 300 ሚሊዮን አካባቢ የነበረው ገቢ በዚህ ሰዓት በቢሊዮን የጠራ ነው። ይህ ትልቅ ተአምር ነው። የኢኮኖሚ ሲያድግ የገቢ ምንጫችን እያደገ ነው የሚመጣውና ይሄን ደግሞ በተለያዩ የልማት ተሳትፎቻችን ደግሞ ማረጋገጥም ይቻላል ነው። በዚህ ሰዓት በህዝብና በመንግስት የተሰሩ ያሉ ስራዎች በጣም በርካታ ናቸው። በመሰረተ ልማት በኩልም ብንል ለምሳሌ የመንገድ ስራዎችን መንግስት ትራክተር እና እነዚህ ማሽነሪዎችን በመንግስት አቅም አቀርበናል። ህዝቡ የራሱን የመንገድ ችግርን በራሱ አቅም እንዲፈታ በመንግስት እየነቀርበን ህዝቡ ደግሞ ይተባበራል። በየጊዜው ለመንገድ ስራዎች፣ ለመንገድ ከፈታዎች፣ ለመንገድ ጥገናዎች ህብረተሰብ ተሳትፎ ያደርጋልና ይህ ብቻ አይደለም። አሁን በትምህርት ለትውልድ በምን የምናደርጋቸው ንቅናቄዎች አሉ። በእነዛ ንቅናቄዎች የትምህርት ቤቶችን የማስገንባት የማስፋፋት የቅድመ መደበኛ ትምህርት ቤቶች ከለውጡ በፊት በዚህ ወደ 12 13 ናቸው። አጋጣሚ ሆኖ ትምህርት መምሪያ ላይ ነበርኩኝ። በዚህ ሰዓት ግን በእያንዳንዱ ቀበሌ ቢያንስ አንድ ቅድመ መደበኛ የሌለበት ቀበሌ የለም። አልፎ ግን እስከ 3 ያለበት ጭምር አለ። ህፃናት በአቅራቢያቸው የቅድመ አንደኛ ደረጃ ትምህርት እንዲያገኙ ለማድረግ የሰራን ያለነው ስራ አለ። የሁለተኛ ደረጃ ትምህርት ቤቶችንም ተደራሽነት በተመሳሳይ መልኩ ከዚህ በፊት የነበረው 4-5 ትምህርት ቤቶች ከነበሩበት አሁን ወደ 8 አካባቢ ለሁለተኛ ደረጃ ትምህርት ቤቶች ያስፋፋንበት የትምህርት ጥራት ችግርንም ለመፍታት ደግሞ ብራትቾ የአዳሪ ትምህርት ቤት ገንብተን ያለውን የትምህርት ስብራትን ለመጠገን የሰራን ያለናቸው ስራዎችም ከመሰረተ ልማት አንፃር አንዱ የውሃ ችግር አላባ ላይ ታስታውሱ ከሆነ ጠቅላይ ሚኒስትሩ በመጣ ሰዓት ህዝብ አወያይቷል። ህዝብ ሲያወያይ ህዝቡ ሲያነሳ የነበረው የመጀመሪያው ጥያቄ 1 2 3 እያለ እስከ 5 ደረጃ የነበረው የውሃ ችግር ነው። የውሃ ችግር አሁንም አለ። ቢሆንም ግን ከበፊቱ ይሻላል። ቢያንስ ውሃ የጥልቅ ጉድጓድ ውሃ የሌለባቸው ቀበሌዎች ጥቂት ናቸው። በዚህ ሰዓት ግን ከስታንዳርድ አንፃር ለነዋሪው ከማቅረብ አንፃር የሚቀሩ ነገሮች ቢኖሩ ይሄ ደግሞ በመንግስት በፌዴራል መንግስትም በክልል መንግስትም በአጋር ድርጅቶች ድጋፍም ሰፋፊ ስራዎች እየተሰሩ ያሉበት ሁኔታ አለ። በአጠቃላይ ብልጽግና ፓርቲ በዞናችን እየሰራቸው ያላቸው ስራዎች በሁሉም ዘርፍ በኢኮኖሚ ዘርፍም በማህበራዊ ዘርፍም በአስተዳደር ዘርፍም የተሰሩ ያሉ ስራዎች ሰፋፊ ናቸው። በማህበራዊ ዘርፍ ለምሳሌ እናቶች በቅርበት የወሊድ አገልግሎት እንዲያገኙ፣ ህፃናት ሕክምና እንዲያገኙ ከዚህ በፊት የነበሩ ጤና ጣቢያዎች በቁጥር ጥቂት ናቸው። ከለውጡ ማግስት ብቻ ወደ 7 ተጨማሪ ጤና ጣቢያዎች ነው በየአገልግሎቱ ቢያንስ በ5 ቀበሌ ሴንተር ላይ በዚህ ሰዓት ጤና ጣቢያ አለ። ይሄ ቀላል እድል አይደለም። ከግብዓት ጋር ተያይዞ እነሱ ጉዳዮች ቢኖሩ በየአገልግሎቱ ጤና ጣቢያዎች እንዲኖሩ ያደረግንበት ነዋሪዎቻችን ማህበረሰባችን በቅርበት የጤና አገልግሎት እንዲያገኝ ያደረግን ያለንበት ሁኔታ ትልቅ እድል ነው። ይህ ብቻ ሳይሆን በማህበራዊ ዘርፍ ያለን የማህበራዊ ትስስርና በተለይ ደግሞ የመደጋገፍና የመረዳዳት የራሳችን እሴት ቀድሞ ያለንን እሴት በፓርቲያችን ደግሞ ሰው ተኮር እንደመሆኑ መጠን በተለይ እነዚህ የበጎ ስራዎችን እያጠናከረ ይገኛል እንደ ብልጽግና ፓርቲ። ይሄን ደግሞ ከራሳችን ባህላዊ እሴታችን ከሚሻላ ጋር አስተሳስረን
አጠናክረን በርካታ ስራዎችን የሰራን ያለንበት ሁኔታ አለ። በየጊዜው በበዓላትም ከበዓላት ውጭም የማዕድ ማጋራት ስራዎች በስፋት ይሰራሉ። ያ ብቻ ሳይሆን በተለይ ደግሞ በክረምት እንደምታውቁት አመራሩና አባላቱ ግንባር ቀደም ነው። በተለይ አቅመ ደካማ የሆኑ ወገኖቻችንን ቤቶቻቸውን የማደስ ቤት ለሌለው ደግሞ በትብብር የማደስ እና የመገንባት ስራዎች ይሄ ኦልሬዲ ባህል ካልቸር ሆኗል አላባ ላይ። ይሄ ደግሞ በዚህ ደግሞ ቢያንስ በአመት ከ200 እስከ 300 ቤት እድሳትና ግንባታ ይደረጋል። ይሄ ቀላል ስራ አይደለም። ማህበራዊ ትስስራችንን የሚያጠናክር የህዝቦችን አብሮነት የሚያጠናክር የትብብርና የድጋፍ እሴታችንን ደግሞ የሚያጠናክር እሴት ነውና ያው ፓርቲያችንን ደግሞ አንዱ ሰው ተኮር ከመሆኑ አንፃር እነዚህን እሴቶችን እንድናጠናክር ብዙውን ጊዜ ውይይቶች ላይም አጀንዳ አድርገን እየሰራን እንገኛለን። ይሄን ደግሞ በተግባርም እያረጋገጥን ያለንበት ሁኔታ አለ። ከዚህ በመለስ በተለይ በአገልግሎትን ለማሳለጥ ቅድም እንዳልኩት የመዋቅር እድልን በመጠቀም ተቋማት አንድ ቦታ ላይ ሰብሰብ ብሎ ስራቸውን እንዲሰሩ ለማድረግ እየሰራን ያለናቸው ስራዎችም ዲጂታል ሰርቪስም ለመስጠት ጭምር የጀመርናቸው ስራዎችም አበራታች ናቸው። ከነዚህም አንዱ ለምሳሌ የዞን አስተዳደር በቅርቡ ሰርተን ያስመረቅነው የዞን መምሪያዎች በተለያየ ቦታ ኪራይ ቤት ጭምር ተከራይተው የነበሩ ተበታትነው የነበሩ ተቋማት በአንድ ማዕከል ለህዝቡ በአንድ ማዕከል ሰብሰብ ብሎ ሰርቪስ እንዲሰጡ የተደረገበት የትልቅ አቅም ነው። ያ ብቻ ሳይሆን በየመዋቅሩ አዳዲስ ጎጆ የወጡ መዋቅሮች ቢሆኑ በአጭር ሰዓት አስተዳደር ጽሕፈት ቤት እንዲኖራቸው አገልግሎት በቅርበት ለህዝቡ እንዲሰጡ የተደረገበት አሁን ደግሞ እያሳደገን ወቅቱን የሚመጥን ያዘመንን ደግሞ የዲጂታል ሰርቪስ ጭምር የተጀማመሩ ነገሮች አሉ። ከተማ ላይ መዘጋጃ የመሬት አገልግሎት ኦልሬዲ ዲጂታል ተደርጓል። የውሃ አገልግሎት ዲጂታል የተደረገ ያለበት ሁኔታ አለ። ገቢም በከፊል ዲጂታል የተደረገ ያለበት ሁኔታ አለ። የአውቶሜሽን ስራዎችም እንደዚህ ሆስፒታሎች አካባቢ በተመሳሳይ መልኩ በዛ ልክ የግብይት ስርዓትም ዲጂታል የተደረገ ያለበት ሁኔታ አለና የንግድና የግብይት ስራዎቻችን ይሄን የማዘመኑ ስራ ቴክኖሎጂ የመጠቀሙን ስራ ያው ነገ ዲጂታል ኢትዮጵያን ለመፍጠር በሚደረገው ጥረት እኛም የራሳችንን አስተዋጽኦ ማድረግ ስላለብን በዛ ልክም ሰፋፊ ስራዎች እየተሰሩ ይገኛሉ። በአጠቃላይ ከለውጡ በኋላ በመንግስትና በህዝብ ትብብር በርካታ ያሉ ስራዎችን እየሰራን ያለንበት ሁኔታ እንዳለ ለማንሳት ነው። በተለይ ደግሞ የዞናችንን የይቻላል አቅምን ያሳየ መስራት እንደሚቻል ቅድም እንዳልኩት አንዱ ይሄም አመራሩ የይቻላል መንፈስን ከባዶ ተነስቶ አይደለም የሚያመጣውና ያለውን ጸጋ በአግባቡ መጠቀም እንደሚያስችል በየጊዜው የምንሰጣቸው ስልጠናዎች አቅም እየሆኑ ከመምጣታቸው የተነሳ እንደ ሀላባ ዞን ምንድነው መስራት ያለብን በማህበራዊ ዘርፍ የሰራናቸውን ስራዎችን አሰስ አድርገናል። በመሰረተ ልማት ላይ የሰራናቸውን ስራዎችን አሰስ አድርገናል። በተለይ ደግሞ አሁን አጠቃላይ ለቀጣይ ለወጣቱ ትውልድ ቀጣይ ነገን ታሳቢ ያደረገው ፕሮጀክት ምን መስራት አለብን በሚል ተነጋግረን በቅርቡ እንደምታውቁት የሀላባ ኢንተርናሽናል ስቴዲየም ከሐሳብ ጀምሮ በተግባር ደግሞ የሁለት ዓመት ስራውን በአንድ ዓመት አጠናቀን በዚህ ሰዓት አስመርቀን የተለያዩ ስፖርታዊ ውድድሮች፣ ሀገራዊ ስፖርታዊ ውድድሮች፣ ክልላዊ ስፖርታዊ ውድድሮች በዚህ ሰዓት ያው በተግባር እያየን ነው የተከናወኑ ይገኛሉ። ይሄ ደግሞ ትልቅ እድል ነው። ባይዜ እኔ የሀላባ ኢንተርናሽናል ስቴዲየም ፕሮጀክት መስራት ብቻ ሳይሆን አንድነታችንን የገነባ የአብሮነታችንን የገነባ የመስራት አቅም ደግሞ እንዳለ በህብረት ከተባበረን ደግሞ የመስራት አቅም እንዳለን ከዚህ በላይም ደግሞ እንደምንችል ባይዜ ትልቅ ማስፈንጠሪያ ፕሮጀክት ነው። ይሄ ፕሮጀክት ከውስጥም ከውጭም ያለውን የሀላባ ተወላጅና የሀላባ ወዳጆችን ጭምር ያፈራ በዚህ ፕሮጀክት ያልተሳተፈ ሰው የለም። ማንነት ሳይገድበው፣ እምነት ሳይገድበው፣ ብሔር ሳይገድበው ሁሉንም እንደውም የፓርቲያችንን እሳቤ አቃፍነትን ወንድማማችነትን ጭምር በተግባር ያረጋገጠ ፕሮጀክት ነው ብለን እንወስዳለን። እኛ የሀላባን ኢንተርናሽናል ስቴዲየም ነው የሚል ብቻ ሳይሆን ገዢ ትርክትን የገነባ ፕሮጀክት ነው። ባይዚ
እንደዚህ ከተባበርን አሁንም ለቀጣይም ቢሆን ትላልቅ ፕሮጀክቶችን መስራት እንደምንችል ከልጅ እስከ አዋቂ ነጋዴው፣ አርሶ አደሩ ከሊስትሮ እስከ ትላልቅ ባለሀብቶች ድረስ ውጭም ያለው ውስጥም ያለው በዚህ ያልተባበረ ሰው የለም። ስለዚህ ይሄ የሚያሳየው ምንድነው? ያው ፕሮጀክቶች በራሳቸው ገዢ ትርክትን የማስረጽ አቅም እንዳላቸው ደግሞ ባይዜ የአላባ ኢንተርናሽናል ስቴዲየም የጋራ ፕሮጀክትም ስለሆነ ማለት ነው። ስለዚህ በዚህ ልክ እየሰራን ያለንበት ሁኔታ አለ። በህብረተሰብ ተሳትፎ በርካታ ስራዎችን እየሰራን እንገኛለን። እነዚህ ስራዎችን ደግሞ ማስቀጠል ከሁሉም አመራር፣ ከአባል፣ ከህዝቡ የሚጠበቅ ይሆናል። ሰላምና ልማትን በዚህ ልክ ጎን ለጎን ሳንነጣጥላቸው ይዘን ከሄድን ለበፊቱም እንደ ዞናችን በርካታ ስራዎችን እንሰራለን የሚል ሐሳብ ስላለ